ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። አደይ ድራማ ተለቋል። እንግዲህ ዳይመንድና ኪንግ እየሮጡ ከኋላ ደግሞ ዴቭና ሊዲያ ይከተሏቸዋል። ዴቭም እንግዲህ ቆይ እናንተ ለምንድን ነው የምትሮጡት? ቤት መተን ነበረ የላችሁም ይላቸዋለኝ። ዳይመንድም እንግዲህ ከቤት ደግሞ ምን ልታደርጉ ነው የመጣችሁት ሲለው፣ ዴቭም አደይ ገጠር እንደሄደች ሰምታችኋል አይደል ይለዋል። ዳይመንድም እንግዲህ አደይ ምን ሆነች ብሎ ድንግጥ ይላል። ዴቭም ዳይመንድ የአደይ መኖሪያ ቤት የምታውቀው አንተ ነህ፣ ስለዚህ ይዘኸኝ ትሄዳለህ ማለት ነው። ኪንግም እንግዲህ እና ታዲያ ባቀውስ ይለዋለኝ። ዴቭም ውሰደኝና አደይን ይዘናት እንምጣ። ኪንግም እንግዲህ ለምንድን ነው ወደዚህ የምናመጣት? ከዚህ ምን አዲስ ነገር አለ ሲል፣ ዳይመንድም አደይ ወደዚህ ልትመጣ ነው ብሎ ይጠይቃቸዋል። ኪንግም እንግዲህ እኔ ወደዛ ሰፈር መሄድ አልፈልግም፣ እዛ መንደር አልሄድም ይለዋለኝ። ዳይመንድም አደይን ፈልጋት ነው እንዴ ሲለው፣ ዴቭም አደይን ስትሄድ ሳላቅ ብዙ ነገር አስቀይሜያታለሁ፣ ስለዚህ ሂጄ ይቅርታ መጠየቅና ወደዚህ መመለስ እፈልጋለሁ ይላቸዋለኝ። ስለዚህ ጊዜ የለንም፣ ዛሬውኑ መሄድ አለብን። ኪንግም እንግዲህ አዎ ዳይመንድ አደይን ሂደን ከአባቷና ከዛ ሰውዬ ይዘን መንጣት አለብን ሲለው፣ እንግዲህ ዳይመንድም ኧረ እባክህ ከዛ ድረስ የምትሄድበት ብር አለህ እንዴ ሲለው፣ እንዴ ተቀማጭ ብር የለህም እንዴ ሲለው፣ ኧረ እባክህ ይለዋለኝ። እንግዲህ መልሶ ዴቭም እንግዲህ ለብር ከሆነ ችግር የለውም እኔ ሙሉ ወጫችሁን እሸፍናለሁ፣ በሉ እንሄድ ይላቸዋል። ኪንግም እንግዲህ እናንተ ሁለታችሁ ላፈቀራችኋት ቆይ ይህን አብሮ መንከራተት ምንድን ነው የሚባለው ይለዋል ዴቭ። ዴቭም እንግዲህ አደይን ላገኛት እንጂ እክስሃለሁ ዳይመንድ ይለዋል። ከዛ እንሂድ ዳይመንድን እንግዲህ ለምንድን ነው የምትሄድ ይለዋል ሲለው፣ እኔ አብሬ መሄድ እፈልጋለሁ ይለዋለኝ። አንተ ከዚህ ሁን ይለዋለኝ። ሊዱም ከዚሁ ተቀመጥ ሲላተኝ፣ አይ እኔ አንተ ከሌለበት ቤት አልቀመጥም አብሬ ሄዳለሁ ስትለው፣ ዴቭም ሊዱ ገጠር ትሄጃለች ሲላት፣ አዎ አብሬ ሄዳለሁ አለች። ሊዱም እንግዲህ ሻንጣ ምናምን ሳንት ነው እንዴ የምንሄደው ስትለው፣ እንዴ ቫኬሽን ነው እንዴ የምንሄድ? ሰው ፍለጋ እኮ ነው የምንሄድ። እንደዚህ ከሆነ እኮ በቃ ናኦልን ሳልሰናበተው ነው የሚሄድ ስትል፣ የዛን ልጅ ስም አትጥሪብኝ ይላታል። እንግዲህ ዳይመንድም ያለ ኪንጉ እኔ የትም አልሄድም ይለዋለኝ። ከዛ በኋላ እንግዲህ በቃ ጊዜ የለንም መኪና መጣናል ተባብለው አራታቸውም ጉዞ ወደ ገጠር አቅንተዋል። ይህ በዚህ እንዳለ እንግዲህ ብርሃኔ ለአደይ የአይኔ አበባ ያገባሽ ጊዜ ምን እንደተባለ ላሳየሽ እያሳየቻት ነበረ። እናትና አደይም እንግዲህ እየሳቁም እየተመለከቷት እያለ እሷም እስክታ ትወርዳለች። ከዛ አሹ እየሮጠ ይመጣና ቁጭ ላለኝ እናትም አሹ ምን ሆነ ነው ስትለው፣ አደይ መሄድ አለብሽ ይላታል። አደይ ምን ነው ምን የተፈጠረ አዲስ ነገር አለ እንዴ ስትለው፣ እንግዲህ አሹም አዎ አባትሽ መኪና አጥቶ ነው እንጂ የተፈጠረውን ነገር ሁሉ አቋል ትለዋል ይላታል። ብርሃኔም እንግዲህ ከሶስታችን ውጭ እኮ አደይ ከዚህ እንደሆነች ማንም የማያውቅ የለም፣ አንተ ለሰው ተናግረሃል እንዴ ስትለው፣ አረ እኔ በፍጹም አልተናገርሁም አለልኝና ማን ነበር እነሱ አደይ ከዚህ እንዳለች አውቀዋል ይላታለኝ። አደይም እንግዲህ በድንጋጤ መሀል የት አይተውኝ የነሱ ቤታቸው የኛ የድሮ መንደራችን አይደለ እንዴ ስትል፣ አሹም አዎ ነገር ግን ጠላ ሊጠጡ ከዚህ ብርቅዬ ጋር ይመጣሉ፣ ስለዚህ ውጭ ስትመላለሽ አይተውሽ ይሆናል። እናትም እንግዲህ ወይ ጉድ መቼ ነው ይህ ሰውዬ ከኛ ራስ ላይ የሚወርደው? ምን ተሻለ? ምን ጉድ ነው? አሹም እንግዲህ የጫኔ ስልክ ሲጠራ አንስቼ ጫኔን ተመስዬ አውርቼው ከከተማ ወደ ገጠር የሚመጣው መኪናቶ ነው እንጂ ዛሬ ወይ ነገ ወደዚህ ይመጣል። ብርሃኔም እንግዲህ አደይ ከዚህ እንዳለች ያውቃል ስትለው፣ አሹም አዎ ያውቃል አለልኝና ማን ነበር እሱ እሳቸው እስኪመጡ ድረስ አደይን አፍነው ሸሽገው እንዲያስቀምጡለት እንደነገራቸው ነግረውኛል። እናትን በመገረም እንግዲህ ይሄ የተረገመ አባታችሁ እንዲሁ መቼ ይሆን አርፎ የሚቀመጠው ትላለች። አደይም እንግዲህ በድንጋጤ ውስጥ ሆና እሺ አሁን ምን ባደርግ ነው የሚሻለው?
ብርሃንም እንግዲህ ዛሬ ደግሞ መኪና አታገኝም አደይ ስትል እናትም እንግዲህ ወይ እስከዛ ከቤት ወጥተሽ ተሸሽገሽ እሳቸው መጥተው ከዚህ ሲያጡሽ ትመለሻለሽ ትላታለች። እናትም አሹም አዎ አደይ ብርሃኔ እልፍ አድርጋ ብትሸሽግሽ ጥሩ ነው ይላታለኝ። ከዛ እኔ መልእክት መጥቼ ስነግራችሁ ትመለሳላችሁ ይላለኝ። እናትም አዎ በያሁን በዚህ በአገልግሉ ስንቅ ቋጥሬ በኋላ አሹም ይመጣል ትላታለች። አደይም አንቺንማ እዚህ ብቻሽን ጥለንሻ እንሄድም እማዬ። እናትም እንግዲህ እኔንማ ማን ይናገረኛል ብለሽ ነው ልጄ ቀና ብለው ማያየኝ ስትል፣ አሹም እንደዛ ከሆነማ እናንተን እዛ አድርሼ ተመልሼ እኔ ወደ ማየ እመጣለሁ። ይህ በዚህ እንዳለ እንግዲህ የነ ባርኮት እናት እኔ የምልሽ ቤዛ ትላታለች። አቤት ማዬ አደይን ታውቂያታለሽ? ፍቅር ስትል ሰምቼ ነው እንጂ አላቃትም ትላታለች። ከዛ እንግዲህ የነ ዴቭ እናትም የነ ባርኮት እናትም እንግዲህ ምን የመሰለች ቆንጆ መሰለችሽ። ቤዛም እንግዲህ መልኳ ነው ስትል፣ እናትም ስራዋ ነው እንጂ ፍጥነቷ፣ ቅልጥፍናዋ፣ ፍጥነቷ ምን አለ የወለድኳት ልጅ እንደሷ በሆነችልኝ የምታስብል ልጅ እኮ ናት ትላታለች። እንግዲህ ወደ ቤዛ እየተመለከተች ቤዛም እንግዲህ ብድግ ትላለች። ከዛ ወዴት ነው ቤዛ ስትላተኝ ቡና ያልተመቸዎትን መሰል እማዬ ትላታለች። ባርኮትም እንግዲህ በግርምት ያያል። እና ታዲያ እናትም እንግዲህ ለባርኮት ምን አይነቷን ሰነፍ ነው ያመጣቸው ብኝ ስትለው፣ ባርኮትም ቤዛ ተረጋግ እንጂ እማዬ በጣም ይቅርታ እሺ ይላል። እማዬ ቤዛ ችኩል ስለሆነች ነው እንጂ ሌላ ነገር አስብ አይደለም። ቤዛም እንግዲህ አማራጭ የላትም። እሺ እማዬ ይቅርታ ቆንጆ ቡና ነው የማፈላለሽ ብላ ቆጭ ትላለች። ባርኮትም እማዬ አደይን ለምደሻት ነው እንጂ ቤዛም እኮ በጣም ጎበዝ ታታሪ ሰራተኛ ናት። ቤዛም እንግዲህ በንዴት ማልሆና ምን ሰራተኛ ስትለው ይቅርታ ይላታል። እናትም አዎ ሰራተኛ ምን ነው ስራሽ አይደለ እንዴ? ከዚህ በኋላ ደግሞ ይህን ጸጉርሽን እሻሸብ አድርጊበት፣ እኛ ዘላለማችንን ያንቺን ጸጉር ስንበላ አንኖርም ትላታለች። እናትም እንግዲህ ባይሆን እንደ ሰራተኛ ባትሰሪም እንደ ሰራተኛ ልበሽ፣ ጥፍርሽን ተቆረጪ፣ ማታ የበላሁት እንጀራ አሁን ሁሉ አለ ሎሽን ሎሽን እያለኝ ነው፣ ምን አይነት ሰራተኛ ነው ያመጣችሁብኝ ሆ ትላለች። እናትም ፍቅር ትመጣና አንቺ እማየን ምን ብለሻት ነው? ለምን ስራሽን አርፈሽ አትሰሪም? ስራሽ አይደለ እንዴ ስትላት፣ እንግዲህ ቤዛም አንቺ ዝም በይ በዚህ ጀበና አናትሽን እንዳልልሽ ትላታለች። እንግዲህ ፍቅር እኔ ይች ልጅ ምኗም አላማረኝም ስትል ዴብ አደይ ፍቅርን እንግዲህ ይቆጣታል። እኔ ታናሽ ወንድምሽ አይደለሁም ምን ማድረግና ምን ማድረግ እንዳለብኝና እንደሌለብኝ ትነግረኝ አይገባም ይላታል። ተነስታ ትሄዳለች። ከዛ እንግዲህ ቤዛም እድሜ ላንተ ይኸውልህ እናትህም እህትህም እየተፈራረቁ ይናገሩኛል ስትለው እንግዲህ ባርኮትም የእናትሽን አድራሻ ስጭኝና ሄጄ ጠይቂያቸው ልምጣና ከዛ አንቺን እሰኝሻለሁ ይላታለኝ። ይህ በዚህ እንዳለ እንግዲህ አይካልሽ እንግዲህ እንደዚህ መቀጠልሽ ነው ይላታል። እንግዲህ እነ ሊዱ ዴቭ ኪንግ እነሱ እንግዲህ መንገድ ጀምረው በቃ ሊዱ አልቻለችም በቃ ደከማቸው። እንግዲህ ኪንግ እንዴ ወንድ አይደላችሁ እንዴ በሉ ተራመዱ ያላቸው ነበረ። እንግዲህ በዚህ እንዳለ ያደይ አባት ይመጣለኝ። ልጄን አምጪ የታለች ሲል እናትም እኔ ልጠይቅ መታ ነበረ በቃ ሄደች ትለዋለች። ከዛ ሲጨቃጨቁ እንግዲህ አደይ ወታ ሩጣ ሄዳለች። ነገር ግን የአደይ አባት በመስኮት አደይ የተደበቀችበትን አይቷታል። በመስኮት እንዲሁ አይቶ ወጥቶ ሩጦ ሄዷለኝ። ብርሃኔም እናቷም እንግዲህ አብረው እሱን ተከትለው ወጥተው ሂደዋል። እንግዲህ በቀጣይ የአደይ አባት አደይን ይዟት እንዳለው ይድሯት ይሆን ወይስ አደይ ታመልጥ ይሆን? ከኋላ እነ ዴብ እነ ኪንግ ይደርሱላት ይሆን የሚለውን እንግዲህ በቀጣይ አብረን እናያለን። እስኪ እናንተም ያላችሁን ሀሳብ ታልጣላለ ወይስ እንግዲህ ዴብ እንደ ሀሳቡ አደይን አግኝቷት ይቅርታ ጠይቋት እንደገና መልሶ ይዟት ይመጣ ይሆን የሚለውን
ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ።